በባሏ ልደት ቀን ሎተሪ ያሸነፈችዋ እድለኛዋ ሴት። ነገሩ እንዲህ ነው። ክሪስቲን ሙራዊስኪ ትባላለች። የ46 ዓመት የሚቺጋን ተወላጅ ናት። ክሪስቲን ሙራዊስኪ $150,000 በላይ የሚያስገኝ ባለ 5 ዲጂት አስደናቂ የጃክፖት ሎተሪ ጨዋታ መጫወት ትወዳለች። ጃክፖት ማለት በጣም ትልቅ ዕጣ ያለው የሎተሪ ቁጥር ነው። ታዲያ አንድ ቀን ክሪስቲን ሙራዊስኪ በዌልስ የሚገኝ የሬድ ፓርቲ መደብር ውስጥ እያለች አስደናቂ የሎተሪ ቁጥር $150,000 በላይ ሲያልፍ ትመለከተዋለች። በፍጥነት ትሄድና ቀዩ ቁልፍ ላይ በመቆም ትኬቱን ትገዛዋለች። ታዲያ ዋሽቲናው ካውንቲ የሚገኝ የሎተሪ ባለስልጣናት ሚቺጋን ለሚገኘው ሎተሪ ባለስልጣናት ጋር በመደወል በዌልስ ከሚገኝ የሬድ ፓርቲ መደብር ውስጥ በጁላይ 21 ባለ 5 ዲጂት አስገራሚ የሎተሪ ትኬት ቁጥር ክሪስቲን ሙራዊስኪ የምትባል ሴት እንደገዛች ያሳውቃል። ከዕለታት አንድ ቀን ክሪስቲን ሙራዊስኪ የባለቤቷ ልደት ቀን ስለነበር ይህንን ልዩ ቀን ለማክበር ወደ ቤት እየሄድን እያለ ድንገት የባለቤቴ ስልክ ላይ መልእክት ገባ ትለናለች። ይህንን መልእክት ለማየት የጎረቤታችን በር ላይ ቆምን። መልእክቱን የላከው አማቼ ነበር። ከፍተን ስናየው የሎተሪ ቁጥር ነበር። የሎተሪው 5ቱም ቁጥሮች እኔ ከገዛሁት የሎተሪ ቁጥሮች ጋር ተመሳሳይ ነው። እናም የ288,903 ጃክፖት ሎተሪ አሸናፊ መሆኔን አረጋገጥኩ። በቅጽበት ነበር ልክ በጥፊ እንደተመታ ሰው መጮህ የጀመርኩት። ባለቤቴም የሎተሪውን ቁጥሮች እንደተመለከተ ደስታውን መቆጣጠር አቅቶት ልክ እንደ ሕፃን ልጅ በሳቅ ይፍለቀለቅ ጀመር። ደስታችንን እጥፍ ድርብ ያደረገው ደግሞ በባለቤቴ ልደት ቀን መሆኑ ነው። ይሄ ነገር ለኛ በጣም አስደናቂና ማይታመን ነገር ነው። እኔና ባለቤቴ ጡረታ ስንወጣ፣ በተለይ ደግሞ ባለቤቴ ቀደም ብሎ ጡረታ ሊወጣ ስለነበረ ህይወታችን እንዴት አድርገን እንመራለን የሚለው ነገር በጣም ያስጨንቀን ነበር። ይህንን ሎተሪ በማሸነፋችን ህይወታችን ተቀይሯል፣ ኑሯችንም ቀላል እንዲሆንልን አድርጎናል ትለናለች ክሪስቲን ሙራዊስኪ።